የዛሬው ታሪክ ስለ ኢየሱስና በጣም ስለታመመ ሰው ነው። ይህ ሰው ለረጅም ጊዜ ታሞ ነበር። ሰዎች ከእሱ ርቀው ነበር። ብቸኝነት ተሰምቶት ነበር። የተረሳ ሆኖ ተሰማው። ነገር ግን ኢየሱስ አየው። አንድ ቀን የታመመው ሰው ወደ ኢየሱስ መጣ። አልጮኸም፣ አላጉረመረመም። በቀላሉ እንዲህ አለ፣ ጌታ ሆይ ከፈለግህ ልትፈውሰኝ ትችላለህ። ኢየሱስ ወደ ኋላ አላፈገፈገም። ኢየሱስም ወደ እርሱ ቀረበ። ከዚያም እፈቅዳለሁ፣ ተፈውሰሃል አለ። ወዲያውኑ ሰውየው ተፈወሰ። ሕመሙ ጠፋ፣ ሕይወቱ ተለወጠ። ይህ ታሪክ አንድ አስፈላጊ ነገር ያስታውሰናል። ኢየሱስ ስትታመም ያይሃል። ኢየሱስ ስትደክም ያይሃል። ኢየሱስ ብቸኝነት ሲሰማህ ያይሃል። ኢየሱስ ብቻህን ስትሆን ያይሃል። ዛሬ ድካም ሊሰማዎት ይችላል። ሊጨነቁ ይችላሉ። ምንም ነገር እንደማይለወጥ ሊመስልዎት ይችላል። ነገር ግን ኢየሱስ አሁንም ቅርብ ነው። አሁንም ያስባል። አሁንም ኃይል አለው። ፍጹም መሆን አይጠበቅብዎትም። ወደ እርሱ መምጣት ብቻ ያስፈልግዎታል። ኢየሱስ ሊረዳዎት ፈቃደኛ ነው። ኢየሱስ አልረሳዎትም። ዛሬም ቢሆን እንዲህ ይላል፣ እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም ዕረፍት እሰጣችኋለሁ። ይህ ታሪክ ካበረታታዎት ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።